ፍርምባ ጦርነት በንቃት ድንበር እየጠበኩ ነው። ጠላት ፊት ለፊት ያፍጥጣል። በማንኛውም ሰዓት ወደ እኔ ሊንደረደር ይችላል። በመጠኑ ያደፈች ጅንስ ቁምጣዬን ከጉርድ ቀይ ካናተራዬ ጋር ለብሼ ነጠላ ጫማዬን ከእግሬ ላይ ትበር ይመስል በእግሮቹ ጣቶች በመንከስ ከቤታችን በር ላይ ነው ያለሁት። በእጄ ከአቅሜ በላይ የሆነ በትር ይዣለሁ። የአያቴ የተሰበረ መቋሚያ ነው። መቋሚያውም የተሰበረው እዚሁ በአይነ ቁራኛ የምጠብቀው ጠላት ጀርባ ላይ ነው። አባቶቻችን ያወረሱንን ጠላት አያቶቻችን ባወረሱን ሰባሪያ ማቆሚያ እየተከላከልኩ ነው። ነገ በዓል ነው። ቤታችን ትንሽ ጠቦት ታርዶ ቤቱ ስጋ ይሸታል። እናቴ ቤቱንና ስጋውን እንድጠብቅ ጥብቅ ትዕዛዝ ሰጥታኝ ገበያ ሄዳለች። በዋነኝነት የሰጠችኝ ተልእኮ አንደኛ ዶሮዎች የተሰጠውን የሽሮ ክክ እንዳይበትኑ፣ ሁለተኛ ሌባ ወደ ቤታችን እንዳይገባ፣ ሶስተኛውና ዋናው ገንባው እዚች ግድም ድርሽ እንዳይል ነው። እዚች ግድም ድርሽ እንዳይል ማን? ገንባው። ዶሮዎች ስጡ አካባቢ መለቃቀም ይችላሉ። ስጡን መብላትም ሆነ መበተን ግን የለባቸውም። ሌባም በአጥራችን ጥግ መሄድ ይችላል። ደህና አደራችሁ ብሎ ማለፍም አይከለከልም። ሰላምታ እግዜር ነው ትላለች እናቴ። በእርግጥ ሰላምታም ሲደጋገም ንብረትነቱ የሰይጣን ሊሆን እንደሚችል በተዘዋዋሪ ነግራኝ ታውቃለች። እና ሌባውም ሰላምታውን እስካልደጋገመ ድረስ ሰላም ብሎ ማለፍ ይችላል። ገንባው ግን እዚች ግድም ድርሽ ማለት የለበትም። ወላ ሰላም ማለት ሁሉ አይችልም። ሰላምታውን ደገመም አልደገመም በቃ የበላይ ትዕዛዝ ነው። ምን ማድረግ ይቻላል? ገንባው በመንደራችን የሚኖር ባለቤት የሌለው ትልቅ ድመት ነው። የበግ ግልገል የሚያክል ዥንጉርጉር ድመት። እኔ ከተቀመጥኩበት 15 ሜትር ራቅ ብሎ ከኋላው ሸብረክ በማለት ሁለት የፊት እግሮቹን ቀጥ አድርጎና ደረቱን ነፍቶ ጉርድ ፎቶ ሊነሳ ፎቶ አንሺ ፊት የተቀመጠ ጎረምሳ መስሎ ቆሟል። ተራ ድመት እንዳይመስላችሁ። በሰፈራችን ውስጥ ያልገለበጠው ድስት፣ ያልከፈተው መሶብ፣ የመንጠቅ ሙከራ ያላደረገበት የስጋ ዘር የለም። መንደራችን ውስጥ ዶሮም ይሁን በግ ሲታረድ ገንባውን ጠባቂ ቃፊር ማቆም ቸል የማይባል ጉዳይ ነው። ገንባው ቢመቸው ቆሞ ከሚሄድ በግ ሳምባ ይመነጥፋል ይሉታል ሞኝ ሰፈርተኞች። ታሪክ የሚተነፍሱበትን የተአማኝነት ሳምባቸውን በቁማቸው እንደመነተፉን ማን በነገራቸው። ገንባው ግዙፍ ቢሆንም የተጎሳቆልና በእድሜ የገፋ ድመት ነው። ትንሽ ያነክሳል። በዛ ላይ አንድ አይን የለውም። ጅራቱም ቆራጣ ነው። ሲጮህ ድምፁ ያስፈራል። እማማ ብርዘገን ለፋሲካ የገነጣጠሏትን ዶሮ ላጥ አድርጎባቸው ሲሮጡ አሉ ጉሮሮውን በቢላ ወቅተውት ድምፁ ተበላሽቶ የቀረው። የዛሬን አያድርገውና ሚያው ሲል የአይጥ ሰራዊት የሚያርድ ሴት ድመቶችን የሚያማልል ድምፀ መረዋ ድመት ነበር። ድሮ የጋሽ ታምሩ ድመት ነበር አሉ። አንድ ቀን ታዲያ ፍሪምባ የሚባል ነገር ሰረቀ ብለው አባባ ታምሩ ባንካስ ሲወጉት፣ ከዛ በኋላ እሳቸው ቤት መኖር አቆመ። ጨካኝ ናቸው ግን። ፍሪምባ ለምታክል ስጋ ብለው ተወልዶ ካደገበት ቤቱ አባረሩት፣ ያውም ባንካስ ሲወቅተው። እሳቸው ግን ድመቱን ለፍሪምባ ብዬ አልወጋሁትም ብለው ዋሹ። ትልቅ ሰው ግን ይዋሻል እንዴ? ደግሞ እኮ እኔ የሆነውን ሁሉ ባይኔ በብረቱ አይቻለሁ። ማርያም አይቻቸዋለሁ። ድመቱ ፍሪምባውን ባይኑ አንጠልጥሎ መሬት ለመሬት እየጎተተ እኛ ቤት ፊት ለፊት ወዳለው የውሃ መውረጃ ቱቦ ሲሮጥ አባባ ታምሩ ልክ እንደ ኦሎምፒክ ተወዳዳሪ ግራ እጃቸውን ወደፊት ቀስረውና ጦር የጨበጠ ቀኝ እጃቸውን እስከቻሉት ድረስ ወደኋላ ለጥጦ በሰፋፊ እርምጃዎች ተንደረደሩ። 1 2 3 ጦሩን ዥው አደረጉት። ድመቱ ሲሮጥ ጦሩ ሲከተለው ጦሩ ሕይወት ያለው ይመስል ነበር። ልክ ቱቦ ጫፍ ላይ ሲደርስ የድመቱ የኋላ እግር ታፋ ላይ ጦሩ ተቀበቀበ። አቤት ገንባው እንዴት አሰቃቂ ጩኸት እንዳወጣ! እንደ አምቡላንስ ነበር የጮኸው። ሲጮህ ባፉ የያዘው ፍሪምባ ወደቀ። አንድ ነጭ ያልቆሰለም ያልተወጋም ድመት ቀልቦት ወደ ቱቦ ውስጥ ጥልቅ አለ። ጎረቤቱ ሁሉ አቤት አጨካከል እናንተዬ፣ የእግዜር ፍጡር ነው ምን በደለ እያለ ሲያጉረመርም አባባ ታምሩ ሌላ ታሪክ ፈጠሩ። እንዴ የልጅ ልጄን እኮ አይኗን ሊያወጣት ነበር፣ ግድ የላችሁ ይሄ ድመት አውሬ ሆኗል በማለት የፍሪምባውን ጸብ ትውልድ ለማዳን የተደረገ ጦርነት አስመሰሉት። የሚገርመኝ ታዲያ የመንደሩ ሰው በወሬ ይሄ ድመት
ምን ሆኖ ነው የሚያነክሰው ተብሎ ሲወራ እንዴ ይሄ እኮ አውሬ ነው የጋሽ ታምሩን የልጅ ልጅ አይኗን ሊያውጣት ሲል አያቷ ደርሰው አንካስ ሲወጉታ ይላል። ጭራሽ አይጦቻቸውን እያሳደደ እንዳልፈጀላቸው አውሬ የሚል ስም ሰጡት ለዚህ ምስኪን። ትልልቆቹ ሰዎች ሁሉ ጸጉራቸው የሸበተው አስተማሪው ሰውዬ ትልቁ ግቢ ውስጥ የሚኖሩት ሳይቀሩ ይህን የፈጠራ ታሪክ አምነው ያወራሉ። ታዲያ ስለ ሀገሬ ታሪክ እናወራ ሲሉኝ አላምናቸውም። ትላንት አፍንጫቸው ስር ያውም በጠራራ ፀሐይ የተፈጸመ የድመት ታሪክ ወጊው በፈለገበት መንገድ የተረኩ ሁሉ ስለ ሀገሬ ታሪክ እናወራ ሲሉኝ እንዴት ልመናቸው? በመንደራቸው የድመት ታሪክ ያልታመኑ ሁሉ ስለ ሀገራቸው አንበሶች ጀብዱ ሲደሰኩሩ እንዴት ልብ እሺ ብሎ ይቀበል? ታሪክ ማውራትም እኮ ከመስራት እኩል ጀግንነት ይጠይቃል። ከዛን ቀን ጀምሮ ጦርነቶች ሁሉ የአደባባይ ምክንያታቸው ምንም ይሁን ምንም ከኋላቸው ግን ፍሪምባ የሚባል ስጋ ያለ ይመስለኛል። ገንባው አውሬ አይደለም። ገንባው የከለከሉትን የዕለት እንጀራ ነጥቆ ተመስገን የሚል ምስኪን ድመት ነው። የዕለት እንጀራውን ሲነጥቃቸው የዘላለም ስሙን ነጠቁት። ያኔ ባንካሴ ባንወጋው ኖሮ ትውልዱ ሁሉ አይነ ስውር ይሆን ነበር እያሉ ከድመት ጥፍር በባሰ የውሸት ጥፍራም ታሪክ ጭፍን ትውልድ ይፈጥራሉ። በሀሳብ ካቀረቀርኩበት ቀና ስል ገንባው የለም። በስመ አብ የት ሄደ ይባላል። ሰባራ መቋሜ ወድሬ ወደ ጓዳ የሮጥኩ። መስኮቱ ገርበብ ብሏል። የጠቦቱ ታፋም ተሰቅሎ በነበረበት ቦታ የለም። ወይኔ ጉዴ! እናቴ ገደለች። ሮጬ ወደ ውጭ ሲወጣ ገንባው ታፋውን እየጎተተ ወደ ቱቦ ጥልቅ ሲላየውት፣ ወይኔ አንካሴ ኖሮኝ በነበር ይሄን አውሬ አለቀውም ነበር አልኩ ለራሴ።